ሄዮ ጋይስ እንዴት ናችሁ? ዛሬ አሪፍ ቪዲዮ ይዤላችሁ መጥቻለሁ። ጠፍቻለሁ። ኦልሞስት 2 ሳምንት የሆነኛል ቪዲዮ ከለቀኩ። ላይክ ትንሽ ኪሳራ ላይ ስለነበርኩ ነው ቪዲዮ ለመልቀቅ አልተመቸኝ እና ዛሬ የከሰርኳቸውን ትሬዶች በትንሹ ለማሳየት እሞክራለሁ። ከዚህ በኋላ ግን በደንብ ቪዲዮ ለመስራት እሞክራለሁ ማለት ነው። ትንሽ ከራሴ ጋር እንትን እያልኩ ነበረ እና አንድ ነገር ማለት የምፈልገው ነገር አለ ማለት ነው ጋይስ። እዚህ ጋር ቁጭ ብላችሁ ላይክ የምታዩኝ ሰዎች በጣም ነው የማመሰግነው። የምር በጣም ነው የማመሰግነው። ላይክ በጣም አመሰግናለሁ። የምር በጣም ነው የማመሰግነው። ላይክ ሰሞኑን እስቲ ጊቫዌይ ለማዘጋጀት እየሞከርኩ ነው። እዛ ላይም እዚህም ዋናው ትልቅ ቻናል አለኝ እሱ ላይ ለማዘጋጀት እየሞከርኩ ነው። በዶላር ማለት ነው የዶላር ሽልማት እየሞከርኩ ነው እንደናንተ እና ላይክ ያው ክሪፕቶ ትሬደር ነኝ። ኢትዮጵያ ውስጥ ያው ክሪፕቶ ትሬደር የለም ስላችሁ ስፔሲፊካሊ ክሪፕቶ ትሬደር ፉል ታይም የለም ማለት ነው። ክሪፕቶ ትሬደር ጆርኒ አብረን እናያለን ማለት ነው። አንቲል ሀብታም እስከምንሆን ወይም ደግሞ ሚሊዮነር እስከምንሆን ድረስ አብረን የምንቀጥልናል ማለት ነው። እና ሌላ ዩቲዩብ እንሰራዋለን በእናታችሁ ዩቲዩብ ቪዲዮ እሰራለሁ። ዩቲዩብ ቪዲዮ እንትን አደርጋለሁ ያኛው ቻናል ላይ ማለት ትልቁ ቻናል ላይ ላሳያችሁ። ግብዱን አካውንት ይሄን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። የኔ ቻናል ነው። እሞክራለሁ እናንተን ለማገዝ እዚህ ላይ ማለት ነው። ማቆም እዚህ እንትን ማድረግ ማለት ነው። እሺ ላሳያችሁ። አሁን ፒሲ እዚች ጋለች ፒሲ ጋይስ እንደዚህ አድርጌ ላሳያችሁ። እንትን እዚህ ጋር ማውዜ ስለተበላሸብኝ ነው። ማውዜ ተበላሽቶ ማለት ነው ቪዲዮ ፒሲ ላይ እንዴት አድርጌ እንደማሳያችሁ ስለማይከብድ ነው። እዚህ ጋር ይታያችኋል። አሁን ይታያችኋል ብዬ አስባለሁ። ላሳያችሁ ማለት ነው። ባለፈው የገባው ነው ማርኬት ኢንተርኔት እያስቸገረኝ ነው። በእናትህ በጣም የሚያስቸግር ሰው ኢንተርኔቱ መብራቱ በቃ ምንም እያሰራኝ አይደለም። ማርያም የምሬ ነው። ደግሞ 4 ትሬድ ነው ኪሳራ ያገኘሁት። በቃ ተከታታይ 4 ትሬድ ኪሳራ 46% ምናምን ነው። በቃ ከባባድ ኪሳራዎች ነው ስከስር ነበር እና እስቲ እስከሚመጣ እየጠበኩት ነው። አሳያችኋለሁ እና ቱል ወደ ቴሌግራም እንትን ከፍቼ እንደምታዩት ቴሌግራም ከፍቼ ከዛ ቴሌግራም ላይ ነው ሁሉም ነገር መመዘግበው ማለት ነው። እሺ ጋይስ አሁን አሳያችኋለሁ ማለት ነው። እኔ የምጠቀመው ቴሌግራም ላይ ነው የምጠቀመው ማለት ነው። ቴሌግራም ላይ ነው የምጠቀመው ጆርናል ለማድረግ ቴሌግራም ላይ ነው የምጠቀመው። እንደምትመለከቱት እዚህ ጋር ትሬድ 53 ትሬድ ያለው እና እንደምትመለከቱት ገብቼ ስታርትድ ገብቼ ነበር እና እንደምትመለከቱት ፕሮፊት አገኘ ነበር። ግን ዲሲፕሊን ስለሌለኝ ላይክ እንደዚህ በሚሆንበት ሰዓት እንደምትመለከቱት እዚህ ጋር ሪከርድ እያደረኩላችሁ ነው። እንደዚህ በሚሆን ሰዓት ወጦ ማለት ነው ኪሳራ በኪሳራ ወጦ ማለት ነው። እንደዛ ካረኩ በኋላ ድጋሚ ፕሮፊት ሊነካ ትንሽ ነበር የቀረው። እዚህ ጋር እንደምትመለከቱት ፕሮፊት ሊነካ ነበር። ከዛ ሲመለስ ላይክ በጣም ሜንታሊ ስለተጎዱ ይዛታል ዘጎት ማለት ነው። ማርኬቱን ዘጎት። ከዛ እንደዛ ሆነብኝ ማለት ነው። ጥሩ አልሆነ ነበር። ከዛ ዘጎት ማለት ነው። ከዛ በኋላ የተፈጠረው ነገር ምንድነው ማለት ነው? ቲፒ ነካ። እኔ ከዘጎት በኋላ ላይክ ቲፒ ነካ ማለት ነው። ድሮዶ 4 ስትሪክ 4 ሎስ ነው በቃ ተከታታይ ላሳያችሁ። ቀጣይኛው ትሬድ ደግሞ ሌላኛው ትሬድ ደግሞ ይቅርታ በጣም ጫጫታ ካለ በጣም ሶሪ በና እንግዳ መጥቶ ነው እናታችሁ። ሌላኛው ደግሞ እዚህ ጋር እንደታዩት ሌላኛው እዚህ ጋር ትሬድ 50 አለ ማለት ነው። ትሬድ 50 ላይ ደግሞ እንደምትመለከቱት ገብቼ ነበረ። የገባሁበት ሪዝን እዚህ ጋር አለላችሁ። ከዛ በኋላ እዚህ ጋር እንደምትመለከቱት
ላይክ እንደዚህ ወደ ፕሮፊት ይሄኛውም በጣም ያናድ ወደ ፕሮፊት ሂዶ ነው የከሰርኩት ማለት ነው። ኦልሞስት ወደ 24% ከስር ያለው ማለት ነው። እንደዚህ አይነት በቃ በጣም ነው የሚያናደው፣ ለምን እንደሆነ አላውቅም። ከዛ በኋላ ድጋሚ ሌላ ትሬድ 51ኛ ትሬድ ገብቼ ነበረ 51ኛ ትሬድ ገብቼ ነበረ ማለት ነው። እዚህ ጋርም ደግሞ ሶላና ሾርት ሴል ነበር የገቡት ማለት ነው። እዚህ ጋር ማርኬት ላይ ሴል ገብቼ ነበረ፣ ከዛ ከሰርኩ ማለት ነው። ልክ አልነበረም ማርኬቱ ላይክ ከስረል ኤስኤል ሂት ማለት ነው። ኤስኤል ሂት አደረገብኝ፣ ደበሬ ማለት ነው። ሁለተኛ ትሬድ ገጋሚ ገቡ 52ኛ ማለት ነው። ሾርት ነው ይሄኛው የገቡት ማለት ነው። 2% ራን አደረገና እንደምትመለከቱት እዚህ ጋር 2% ራን አደረገና ወደ ኪሳራ ነው የወሰደኝ ማለት ነው። 15% ኪሳራ ይዤ ወጣሁ ማለት ነው። ብቻ 4 ትሬዶች ተከታታይ ከስር ያለው እሺ፣ ቀጣይ ላይ እኔ ላይክ ፕሮፊት እንደማደርግ አውቃለሁ ይመስለኛል ማለት ለምን ከስተቶች ምናምን ነገር እዚህ ላይ አይቼዋለሁ በደንብ አድርጌ እና እንትን አደርጋለሁ ማለት ነው። እሺ በቃ ይመቻችሁ ቤተሰቦች። በቀጣይ ቪዲዮ እስከምንገናኝ ድረስ ቀጣይ ላይ ፕሮፊት እንገናኛለን ብዬ አስባለሁ ማለት ነው። ይመቻችሁ። በጣም የምትመቹ ጋይሶች ያው በቃ ይመቻችሁ።